ይሄንን ስል የብዙዎቻችሁ ልቦና እንደማሳዝን ባውቅም እንዲህ አይነት ውሳኔ ላይ መድረስ ያለብኝ መስሎ ስለተሰማኝ አጋራችኋለሁ። እንግዲህ አንዳንድ ጉዳዮች ከጥቅማቸው ጉዳታቸው እያመዘነ ሲሄድ ለወደዳችሁ ሕዝብ ሲባል እንዲህ አይነት ውሳኔ ተገቢ ነው ብዬ ስላመንኩ ነው። ስራ እኔ እዚህ በኋላ በስራ ገበታዬ ላይ አልገኝም። ስራ ቆም ያለው ይሄንን ውሳኔ እንደወሰን ያደረገኝ ደግሞ በርካቶች እንግዲህ የኔን ስም በመጠቀም በርካቶችን እያጭበረበሩና ገንዘባቸውን እየወሰዱ ስላለ ነው። እንዲህ አይነት ነገሮች ደግሞ ዘርፉን ስለሚበድሉት እዚህ ደረጃ ላይ እንድደርስ ያደረገ በየጊዜው ለሁለት ዓመታት ያክል በስሜ የተከፈቱ የባንክ አካውንቶች ላይ ባካችሁ አትጭበርበሩ፣ በቴሌግራም በዋትስአፕ በኢሙ ዮሐንስ ነን እያሉ ያወሯቸዋል። ስሜንም ስለተጠቀሙት እንግዲህ ስሜን እስከ አባቴ ተጠቅመዋል። የተለያዩ የሀት ስም በመጠቀምና እኔ እውነት ለመናገር እንደኔ የተወደደና የተከበረ የታመነ ሰው ኢትዮጵያ ውስጥ አለ ብዬ አላምንም። በርካቶች ወዳችሁኛል፣ አክብራችሁኛል። ስለዚህ ያ ፍቅራችሁ ደግሞ እንድትጎዱብኝ ስለማልፈልግ እዚህ ውሳኔ ላይ የደረስኩ ያመናችሁ ሰው፣ የወደዳችሁ ሰው፣ ያከበራችሁ ሰው ልትረዱት ባችሉ እንኳን እናንተ ደግሞ የጉዳቱ ምክንያት መሆን ስለሌለባችሁ እኔ የመጎዳታችሁ ምክንያት መሆን ስለሌለብኝ በየቀኑ ሊቆም ስላልቻለ እኔ ስራውን አቆሚያለሁ። እንግዲህ በቤት የመጣችሁ ክትትል ያላችሁ ሰዎች የእናንተን ጉዳይ እስከምጨርስ እናንተ ነው ያለው። እናንተንም ስጨርስ ሙሉ በሙሉ በስራ ገበታ የምገኝ አይሆንም። እንደማንኛውም ዜጋ እንደማንኛውም ኢትዮጵያዊ እንግዲህ ሀሳቤ ከረዳችሁ ሀሳቤን ላጋራችሁ በዚሁ ሚዲያ ላይ አወኩት የምለውን ነገር ላጋራችሁ እመጣለሁ። ግን በተግባር አገልግሎት ይሰጠናል ብላችሁ የምትጠብቁ ሰዎች የለውም። ዛሬ ስነግራችሁ ይመስላል እንጂ 6 ወር ሞልቶኛል ማለት ይቻላል። ከነሐሴ ጀምሮ በስራ ገበታዬ እንደማልገኝ ብዙዎቻችሁ እያያችሁ ስለሆነ ይሄን ደግሞ ያደረኩት ምክንያቱም በርካቶቻችሁ ተጎድታችኋል። ለዚህ ስል ነው። ይቅርታ ይደረግልኝ። እንግዲህ ሰው አይጎዳብኝ እንዲጎዳ አልፈልግም የምትሉ ይሄ አይነት ደግሞ የሰው መጎዳት ጉዳቴ ነው የምትሉ ሰዎች ይህንን መረጃ ለብዙዎች አድርሱ። በእኔ ስም የሚደረጉ ማጭበርበሮች ብዙ ናቸው። እኔንም ለመጉዳት ለመጣልም እንደ መሳሪያ እየተጠቀሙበት ስለሆነ እባካችሁ ተጠንቀቁ። ቴሌግራም የተለያዩ ዮሐንስ ሽፈራው የሚሉ የቴሌ ብር የምን የሉኝም። እኔ በስሜ ስለሌለኝ ደጋግሜ ተናግሬያችኋለሁ። በቲን ነምበር ባሻራዬ ያለ ነበር። እሱም ለአገልግሎት ላይ ድጋሜ ስለማይውል ሰላም ሁኑልኝ። ዮሐንስ ሽፈራው የገበሬው ልጅ ነኝ። ሰላም